ለ14 ዓመት በዘንዶ መንፈስ ተሰቃይቷል ፀሐይ የጠለቀች ስትመጣ መንፈሱ ይነሳበታል እንደ ዘንዶ እየተሳበ መጓዝ ይጀምራል በዘመዶቹ በቤተሰብና በጓደኞቹ ፊት ይጥለዋል ከመንፈሱ ጥቃት የተነሳ ሰዎች ይሞታሉ ይታመማሉ ይህንን አስፈሪ ነገር ለማስቆም ቤተሰቡ ያልደረሰበት ቦታ የለም ግን መፍትሄ የለም ይህ የዘንዶ መንፈስ መታገል ቤተሰቡን ሁሉ ያስፈራል ይህንን የሚበልጥ የሚያሸንፍ ነገር አጥተዋል የሚያሸንፍ አካል አጥተዋል ለመፍትሄ ብለው ቤተክርስቲያን መጡ አንድ ስም በተከታታይ ይጠራል ኢየሱስ የዘንዶ መንፈስ ይህንን ስም መቋቋም አቃተውና ጮኸ አዛለ በኢየሱስ ተመልከቱ የመንፈስ አዛሉ
ሆናለሁ ብዬ ነበር አሁን ግን እኔ እግዚአብሔርን ነው ማመስግነው ፓስተር ነው